ኢትዮጵያ ታምርት እኛም ሸምት የኢንቨስትመንት የንቅናቄ ፎረም በምንጃር ሸንኮራ ወረዳ በአረርቲ ከተማ በድምቀት ተካሄደ። ከ23 በላይ ማዕድናት መኖራቸውን በጥናት መረጋገጡም ተረጋግጧል። ኢትዮጵያ ታምርት እኛም ሸምት ዞናዊ የንቅናቄ መድረክና የኢንቨስትመንት ፎረም በምንጃር ሸንኮራ ወረዳና በአረርቲ ከተማ አስተዳደር በአማረና በደመቀ ዝግጅት በበሱ ፍቃድ ሪል ስቴት ፕሮጀክት ሳይት ግቢ ውስጥ እሁድ የካቲት 1 ቀን 2018 ዓ.ም ተካሂዷል። በሱ ፍቃድ ተስፋዬ ይባላል። በዚሁ በአረርቲ ከተማ ነዋሪ ነኝ። የዛሬው ኢንቨስትመንት በተመለከተ ኢትዮጵያ ታምርት እኛም እንሸምት በሚል እንዳጠቃላይ እንደ ሰሜን ሸዋ የተዘጋጀ በአረርቲ ከተማ ላይ ነው የተዘጋጀ ያለው ማለት ነው። እንግዲህ አረርቲ ከተማ ላይ የተዘጋጀው ኢትዮጵያ ታምርት እኛም እንሸምት የሚለው የተዘጋጀው ፕሮግራም ትልልቅ የፌደራል አመራሮች፣ የክልል አመራሮች፣ የዞን አመራሮችና ጥሪ የተደረገላቸው በአገር ውስጥም ከአገር ውጭም ያሉ እንግዶች ጥሪ ተደርጎላቸው በዚህ ሰፊ የሆነና ትልቅ ውይይት ተካሂዷል ማለት ነው። ይሄ ፕሮግራም እንግዲህ በአረርቲ ከተማ አስተዳደር ላይ በማንኛውም ኢንቨስትመንት ለማድረግ ለአሰቡ ባለሀብቶች ላይ ከሀገር ውስጥም ከሀገር ውጭም ያሉ ባለሀብቶች አጠቃላይ ጥሪ የተደረገበትና በምንጃር ሸንኮራ ለልማት ማነቆ የሆኑና ለልማት እንቅፋት የሆኑ ጉዳዮችን እንዲፈቱ የተደረገበት ፕሮግራምና ይሄን ይመስላል ማለት ነው። የዛሬው ቀን አጠቃላይ በአረርቲ ከተማ አስተዳደር ከንቲባ አቶ ተሻለ ጥላሁን የእንኳን ደህና መጣችሁ መልእክት በማስተላለፍ አንገብጋቢ የህዝብ ጥያቄና የመልካም አስተዳደር ችግሮች ማለትም የመንገድ፣ የውሃ፣ የመብራትና ሌሎችንም ችግሮች አንስተዋል። መብራት ከሌለ ምንም ማልማት አይቻልምና ይህን ትልቁን የመብራት ማስተላለፊያ ቢተከለልን ሁሉ ጊዜ ቃል ይገባል አይተገበርም። እንግዲህ ትንሽ እዚህ የቸገረን ምንድነው አካባቢው ላይ ካሁን በኋላ ይፈታሉ ብለን እናስባለን። እስካሁን ግን ትልቅ እንቅፋት ሆኖ የነበረው የውሃ ትልቅ ችግር ነበረ። ውሃ ገብቶልናል። ዛሬ ማህበረሰቡ ሲጠይቅ እንደሰማችሁት ግን ያው ትልቅ የመብራትና የሰብስቴሽን ጉዳይ የምንጃር ሸንኮራ ላይ ለማልማትም ለኛም ለኢንቨስትመንቱ ትልቅ እንቅፋት ይሆናል። ትልቁ የመብራት የሰብስቴሽን ጉዳይና ሁለተኛው የመንገድ ጉዳይ ነው። እንደምታዩት ከአዲስ አበባ ምንጃር ሸንኮራ አረርቲ ከተማ ድረስ ያለው የመንገድ ፍጥነት በጣም ቅርብ ነው። ከአንድ ሰዓት በላይ የማይፈጅ ነበረ። ነገር ግን ያው የመንገዱ እየፈረሰ ስለሆነ በወቅቱ ጥገና ያልተደረገለት በመሆኑና በሁለተኛ ደግሞ አቋራጭ መንገድ ለምንጃር ሸንኮራ ከአዲስ አበባ በዚህ በሸንኮራ ላይ ጨፌ ዶንሳ በሚባል ላይ የ10 ዓመት እቅድ የተያዘ ቢሆንም አጠቃላይ ከ51 ኪሎ ሜትር የማይበልጥ መንገድ አለ። እሱ መንገድ ባለመሰራቱ እሱ መንገድ ግን በአስቸኳይ የሚሰራልን ከሆነ የምንጃር ሸንኮራ አሁን ከምናየው የተሻለ የበለጠ ኢንቨስትመንት የሚፈስበት ወረዳ ይሆናል ብለን እንጠብቃለን። አጠቃላይ በምንጃር ሸንኮራ ላይ ማህበረሰቡም አመራሩም አጠቃላይ ህዝቡ ኢንቨስትመንት መሬት በመለየት ላይ ይገኛል። በሁሉም በየአቅጣጫውና በመከፋፈል ለኢንዱስትሪ፣ ለፋብሪካ፣ ለሆቴል፣ ለሎጅ አጠቃላይ መሬቶችን በለየታ ላይ ይገኛል ማለት ነው። ማህበረሰቡም ይሄን ለመቀበል በዚህ ጊዜ ላይ ተጣቦ እየጠበቀ ይገኛል ማለት ነው። ድንቅ የስራ ባህል ወዳለባት ምንጃር ሸንኮራ ወረዳና አረርቲ ከተማ አስተዳደር ማህበረሰብ በሰላም መጣችሁ ማለት በጥቅሉ ሰሜን ሸዋ ለኢንቨስትመንት የተመቸ ሰላም ወዳድና ታታሪ ማህበረሰብ ያለበት ዞን ሲሆን ለኢንቨስትመንት በቂ ግብዓት ያለው መሆኑም ተነግሯል። ከ23 በላይ ማዕድናት መኖሩን በጥናት የተረጋገጠ ሲሆን ለአልሚዎች ምቹ ሁኔታ እንደሚፈጥርም የተናገሩት የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሽ አለማየሁ ናቸው። ዋና አስተዳዳሪውም አክለውም እንዲህ አሉ። ልብ ለልብ ተገናኝተን ሸዋን እናልማ ሲሉ ጥሪያቸውን አስተላልፈዋል። ምንጃር ለኢንቨስትመንት ጥያቄ ፈጥሮ ምላሽ የሚሰጥና ባለፉት ዓመታት እንደ ዞን ከ250 በላይ አልሚዎችም ምቹ ሁኔታ እንደተፈጠረላቸው ጠቅሰዋል። ምንጃር ለአዲስ አበባ ቅርብ መሆኑ ባለሀብቶች እንክብካቤ ስለሚፈልጉ ልማታቸው ተጠብቆ ምርታማ እንዲሆኑ ሰላም ወዳድ የሆነው ማህበረሰብ ሰላምና ደህንነትን መጠበቅ እንደሚገባውም ተገልጿል። ሰላምና ጉዳይ ያው እንደሚታወቀው ነው። አንጻራዊ አካባቢያችን ከሌላው ቦታ ላይ የተሻለ ሰላም ነው ምንጃር ብዬ አስባለሁ። በሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ በአቶ ደምሴ ዞናዊ የመወያያ ሪፖርት ቀርቦ ሰፊ ውይይት በማድረግ ከማህበረሰቡ የተነሱ የልማትና የመልካም አስተዳደር ችግሮች የፌዴራልን የክልልና የዞን አካላት በተገኙበት ምላሽ በመስጠት በመግባባት ላይ በመድረሱ የዕለቱ የኢትዮጵያን ታምርት እኛም ሸምት ዞናዊ የንቅናቄ የኢንቨስትመንት ፎረም በልዩ ልዩ ሁነቶች ታጅቦ ማጠናቀቅ ተችሏል። እንግዲህ የምናስተላልፈው መልእክት ምንጃር ሸንኮራን የምናለማው እንግዲህ በጋራ ነው። ሁሉም የመጣችሁ ሚዲያዎችንም ከልብ እናመሰግናለን። እንግዲህ አንድ አካባቢ እናሳድግ እናልማ ሲባል የአንድ ሰው የአንድ አመራር የአንድ ግለሰብ የትንሽ ማህበረሰብ መሆን የለበትና ሁሉም አርቲስቱም፣ መንግስት ሰራተኛውም፣ ባለሀብቱም፣ ሚዲያውም ሁሉም ተጽዕኖ ፈጥሮ አካባቢያችንን ምንጃር ሸንኮራን ትልቅ ከተማ ለማድረግ ሁላችንም እየሰራንና እንደ ሸዋ አካባቢ ያለው ሁሉም ተወላጅም ያልተወለደም አካባቢው ላይ ያለ ማህበረሰብ አጠቃላይ ምንጃር ሸንኮራን ለማልማት በሰፊው እየሰራን ያለነውና ሁሉም ማህበረሰብ ወደ ምንጃር ሸንኮራ መጥቶ
ልማት እንዲያለማ ሪልስቴታችንም እንደምታዩት እንግዲህ በሰፊው ሁኔታ በእንቅስቃሴ ላይ እንገኛለን። እንግዲህ ከ50% በላይና ከ60% በላይ ነው ግንባታው ተገንብቶ የሚገኘውና ሁሉም ማህበረሰብ በዚህ አካባቢ በመምጣት ግዢ እንዲገዛን ማሳሰቢያ እንሰጣለን። በዚሁ በኢንቨስትመንት ፎረሙም የተለያዩ የፌዴራል የክልል የዞንና ሌሎችም ከፍተኛ አመራሮች እንዲሁም ከተለያዩ ወረዳዎች ጥሪ የተደረገላቸው እንግዶችና የአካባቢው ተወላጆች ባለሀብቶች የተገኙ ሲሆን አቶ ዝናቡ ይርጋ የኢትዮጵያ የኢንቨስትመንት ኮሚሽን ምክትል ኮሚሽነር፣ ዶክተር ደመቀ የአማራ ብሔራዊ ክልላዊ መንግስት ፕላን ቢሮ ኃላፊ፣ አቶ ድሪስ አብዱ የአማራ ብሔራዊ ክልል መንግስት የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ፣ የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መከሻ አለማየሁና ሌሎችም በዘርፉ የሚገኙ ከፍተኛ አመራሮችና ባለሙያዎች፣ የጸጥታ አካላት፣ የሚዲያ ባለሙያዎችም ወደ ስፍራው ተገኝተዋል። ከአዲስ አበባ ምንጃር አረርቲ ከተማ አስተዳደር 133 ኪሎ ሜትር ርቀት ያለው ሲሆን በወረዳውና በከተማው የሚገኙ ምቹ ኢንቨስትመንት አማራጮችና ምቹ ሁኔታዎችም እንደሚገኙ ተነግሯል። በሀገር ውስጥም ከሀገር ውስጥም ያሉት አጠቃላይ ባለሀብት በምንጃር ሸንኮራ ከአዲስ አበባ ያለውን ቅርብ ርቀት በማየት ከሞጆ ያለውን ቅርብ ርቀት በማየት ከአጠቃላይ ከሁሉም ክልሎች ቅርብ ርቀት በማየት ሁሉም ባለሀብት በተለያየ የስራ ዘርፍ በመሰማራት በሆቴል፣ በሴራሚክ፣ በጨርቃጨርቅ፣ በማዕድን በሁሉም ዘርፍ አጠቃላይ በሀገር ውስጥም በሀገር ውጭም ያለ ባለሀብት በምንጃር ሸንኮራ መጥቶ ልማት እንዲያለሙ ጥሪያችንን እናስተላልፋለን። በምንጃር አረርቲ ከተማ በከፍተኛ ኢንቨስትመንት ከሚገኙ ፕሮጀክቶች መካከል በሱ ፍቃድ ሪልስቴት አንዱ ሲሆን ወደ ስፍራው የተጓዘው ከፍተኛ የመንግስት አመራሮችና ጋዜጠኞች ፕሮጀክቶችን መጎብኘታቸው በአካባቢው ያለውን የልማት እንቅስቃሴ መመልከት መቻላቸው ተነግሯል።